ስቆሽሽ ሚያጠራኝ ጎድሏል ብሎ ማይተው እዝነቱን ከማደል ዳይማ ይሰስተው ጌታዬ አላህ Ibiddoo kan nama bade jirtaatin yaa nabba ture so ajabnu kubarna ajaa'iba jira gin ajaa'iba teegaa jira arnam wallahi mangistii kiyya jira wallahi ibiddoo kiyya maanya ina firree ta'e asamata ibidda qabsiisuu jedhu abda wallahi ibiddu asambata ibidda qabsiisuu qabda dhufte kai sambata dhufu kana kuno sambatu mas deemaa rukan safti dhaami safti guys safti guyyaa saftiidha normal akkuma geemii duraan geemii kun manni kun taphatu san sa'a san so maakisha እንዴት ነው ጀላጀላን ጉቦ ከናርታ ibidda garam gora ibidda kiyya ibidda qabsiisa so sinjar garam gora taati Jama kiyya gora hamaan beekamaadha hagan watti mo osoma amma da akar yarna da ya jirtu mo ibidda kiyya annante ada badda wantinaan siif ta'u martu itti bani mee wallee isa siifana sahaboonni ሀይ መንሱርዬ እንዴት ነሽ? አለን። በዚህ ዘመን ሰው መውደድ በጣም የተቸገረበት ዘመን ነው። እኔ አሁን እውነቴን ነው የምነግርሽ እንደው ፈጣሪ ብልልኝና መውደድ ብችል ማፍቀር ብችል በተለይ መፈቀር ደግሞ መታደል ነው። በእውነት ነው የምነግርሽ ሰው አንቺን በእውነተኛ ፍቅር አፍቅሮሽ እኔ አሁን በውስጥ ጌታዬን የምለምነው በጌታው የምትወደኝን ሚስት ስጠኝ ነው የምለው። ከዛ በኋላ ያው ያንቺም እንደዛ ይሆናል ማለት ነው። እና ታዲያ የወደደችህ ልጅ መታ አልነበረም እንዴ? ለምንድን ነው ያልተቀበልከው? የምትወደኝን ስጠኝ ካልክ እኮ ኦልሬዲ በርክ ላይ እጅግ ላይ ነበረች። ምን ማለት ነው? ተላለፍ ኦልሬዲ አናዘር ዲፓርትመንት ቼክ ሪፐብሊክ አድርጓል ማለት ነው። አይ ሳይሆን ምን አለ መሰለሽ እኔ አሁን ቴንክ ዩ ማሪናታል በዚህ ሰዓት ትዳር እሷ ያቀረበችልኝ ሰዓት ላይ ስለ ትዳር እንትን አልነበርኩም፣ ሬዲ አልነበርኩም። አሁን ነው ሰሞኑን ነው ሬዲዮ እንዴ አልገባኝም። አንዴ ያስረዳኝ። ከ15 ቀን በፊት ሬዲ አልነበርክም፣ አሁን ሬዲ ነህ? እንዴት ነው ነገሩ? ጋይስ ተነካክቶብኝ ነው ወይስ መንሱሬን የተነካካበት? እና እሺ አሁን እንዴት ሆንክ? እንዴት አደረክ? እኔ ግን ቅር ብሎኛል ስላልተቀበልክ። ኖሮ ይሄ ሰዓት ቢሆን ኖሮ እቀበል ነበረ፣ አብረንም እንድኖር ነበረ፣ ምንም ችግር የለበረም። ግን እንዳልኩሽ አሁን ነው ገና ሬዲዮ እሷ ይሄን ጥያቄ ባመጣችበት ወር ደግሞ እንደዚህ ሁኛለሁ ባለችበት ሰዓት ላይ ታውቁቷል። ግን እኔ አንድ ነገር ልጠይቅህ መንሱሬ፣ ምን ተማርክ? ላይክ ምን ተማርክ ሳይሆን ዋት ዱ ዩ ፊል? አንዳንድ ጊዜ ሰዎችን እኮ ፊል ታደርጋቸዋል አይደል? እኔ አሁን አሪፍ ወሬ እያወራን ነው፣ ግን መሐመድ ኮሜዲያን ደግሞ ሪኩዌስት እያላለ ማን ነው መሐመድ ኮሜዲያን? ታች ይቀመጥና ታፕታፕ ያድርግ። እኔ የኔ ቤት ልጆች በጣም ብዙ ጥያቄ ያላቸው ላንተና የህዝብ ልጅ እንደመሆንክ መጠን የህዝቡን ጥያቄ መልስ። ምን ፊል አደረግ? ላይክ አንዳንድ ወንዶች ተወደናል ማለት ወድጃለሁ፣ ቦታ አለኝ፣ አይ ዋና ቢ ዩር ፊውቸር ምናምን ብለህ ስትላቸው የተለየ አይነት ስሜት የሚሰማቸው ነው። ፕራውድ የሚሆኑ አሉ።
እንዴት ለምን ሚዲያ ላይ ተጽዕኖ ፈጣሪ ስለሆንኩ ነው፣ ሚዲያ ላይ ስለምታወቅ ነው ምናምን ከብዙ አይነት እንትን የሚወስዱት አሉ። አንተ ግን ፐርሰናሊ መወደድክን እንዴት ወሰድከው? በየትኛው ደረጃ ተረዳሃት? ውጪ ምናልባት ስሙን አላስታውስም። አይ ቲንክ ዱባይ ይሁን ሳውዲ፣ እዚህ ኮሜንት ላይ ልታገኙ ትችላላችሁ። በጣም በጣም ቆንጆ የሆነ ልጅ በጣም የሚያምር የነበረ ዓለም ላይ ከዛ ደግሞ የሳውዲ ሴቶች ካላገባ ነው ብለው እንትን ይሉ የነበሩ ጥያቄ ያቀርቡለት የነበሩ ልጅ በቅርብ ጊዜ ህይወቱ አልፏል። በምንድን ነው እሱ ልጅ የሞተው? ያኔ በሰዓቱ ይሄ ሁሉ ህዝብ ሲጮሁለት፣ ይሄ ሁሉ ሰው እንደዚህ አግባኝ እያለው መጨረሻ ምን አለ? ይሄን ያክል ሚሊዮን ዶላር ነው ምናምን መክፈል አለባችሁ ብሎ ነው ኢቭን መጠየቅ የጀመረው። መጨረሻ ላይ ግን ካንሰር ታሞ ሞተ ማለት ነው። በቅርብ ቀን 2 ሳምንት 3 ሳምንት ታሪክ ነው። እኔ እንደዚህ አይነት ነገር የሰው ልጅ ምንም ማለት አይደለም። ሴትም ወንድ ልጅ ወዳ ወድጄሃለሁ፣ በቃ ባህሪ ተመችቶኛል፣ የሆነ ነገራችን ማች ያደርጋል፣ በትዳር ብንጣመር ብላ መጠየቅ ነውር ነው ብዬ አላስብም። በፍጹም ነውር አይደለም። ምናልባት ምን ልልሽ ፈልጌ ነው፣ እኔ ዛሬ ላይ አሁን እንደዚህ ራሷን እንኳ ምንም ባህሉ ሚቅር ምኑ ሚቅር በቃ መንሱርን ወድጄዋለሁ መልስ ማግኘት ካልቻል ወደ ሶሻል ሚዲያ ላውጣውና እንደወደድኩት ልንገረው መባል ለእኔ በዚህ ሰዓት ቻንስ ነው፣ ጥሩም ነገር ነው። እርግጠኛውን የምነግርሽ አታውቂውም። ከተወሰነ እድሜ በኋላ ደግሞ ራሴን ፈልጌ ብዙ ሰው ጠይቄ እምቢ የምባልበት አይነት ሰው ሊሆኑ ይችላሉ። አላውቀውም ፈጣሪ ነገ ምን እንደሚያምር። ዛሬ እንደዚህ የሚያምር ሰውነት ይኖርሻል፣ ነገ ደግሞ ይሄ ሁሉ ይጠፋል። ወይ ትታመሚያለሽ፣ ወይ የሆነ ችግር ይፈጠራል። አንቺ ፈልገሽ የምታጭበት ጊዜ አለ። ዛሬ ሁሉም ሰው ሊፈልግሽ ይችላል። ግን ምንድነው የተማርኩት ከዚህ አንደርስታንድ ያደረኩት፣ ያው ይሄ ጄኔሬሽን በተቻለው መጠን ፊሊንጉን መግለጽ ይችላል። በቃ ይህን የሆነ ሰው ወዶ ዋለው እኔ ወላሂ ልጅቷ በጣም ትበዛብኛለች። በሁለት ሙስሊም ሃይማኖቱ ምትሄጂ ሙስሊም ነች። በእንትንም እንኳ እንደዚህ አይነት ዘር የለውበትም። ግን በቋንቋም ቢሆን ልጅ ለመስራት እንኳ ስንሄድ በኦሮምኛ ነው ታደርጊው ብዙ ነገሮችን ማች አረጋል ልጅ ፈልግ ነውና። አንድ ሌላ ጥያቄ ልጠይቅኩ መንሱሬ ኢፍ ዩ ዶንት ማይንድ። አሁን እንደዚህ ታዋቂ ከሆንክ ማለት ነው ላይክ እንደዚህ ሚዲያው ላይ በደንብ ከታወቅ ወደክ ጠይቀክ ኖ ያለችክ ሴት አለች ሚዲያ ላይ? አይ ዛሬ ሳይሆን የዛሬ 4-5 ዓመት እንደዚህ ሚዲያ እንኳን ብዙም አልመጣሁም ነበር። በሆነ አጋጣሚ ከሆነ ኢትዮጵያ አለኝ ከምትላቸው አለኝ ከውሃ ግብር ከፋዮች ናቸው። ኢትዮጵያ አንደኛ ወይ 2-3ኛ ላይ ያሉ ቤተሰብ ነች። አላውቅም እኔ እንደዛ በሆነ አጋጣሚ ተዋወቀን። እኔ በተቻለኝ መጠን ወደ ሜሬጅ ስመጣ በምንም መልኩ ከኃጢአት ወደ ትዳር መምጣት አለ አማ ካሳካልኝ የማገባትን ሴት በሐላል ማግኘት ነው። ከዛ በኋላ ተጠናንቶ ምናምን ነገር አልፈልግም። ታይተናል፣ ቢያንስ በስልክ እንኳን ብናወራ፣ ከዛ ሽማግሌ ተልቦ ወደ ኒቃ ብንሄድ ይሻላል እና ተገናኘን፣ አወራዋት። ከዛ አይ ተዋወቀን። ስልክ መንገድ ላይ ነበር እንደዚህ ፓርኪንግ መብራት ይዞ ማለት ብሎ መኪናም ነበር ይዛ የነበረች። ያውም የኔ የተሻለ ነው። ከዛ ስልክ ሰጠችኝ፣ ደወልኩላት። ቁርስ እንብላ አልኳት። እዚህ ይለኛል ያኔ ሸራተን ነበር ቁርስ የበላ ነው። ሳናግራት እድሜ ስንት ነው አለች። የት ነህ ምናምን። አይ እንደዚህ ውጭ ሀገር ነበርኩኝ ኢትዮጵያ ነው ያኔ ከኢንዶኔዥያ እንደመጣሁ ውጭ ሀገር ነበርኩኝ ምናምን ብዬ ነገርኳት። ትናንሽ ቢዝነሶች አሉኝ ምናምን አልኳት። ከዛ በኋላ ያው እኔ ትዳር እንደምፈልግ ነገር ስንት ዓመት ነው አለችኝ። ውጪ ፈጣሪ ምስክሬ ነው አስተያየት አድርጌላት ስንት ቀናንቼ ስንት ነገር ሁኜ 34 አም ሶሪ 34 ዓመት ሰው እንኳን በፍጹም አላገባም ማለት ምን ማለት ነው? አረጀህባት ወጣት ሆንክባት ጀርብኝ ነው። አዎ ስለዚህ ነው ተባልክ። ምናልሽኝ? ስለዚህ ነው ተባልክ። ሪጀክት ተደረክ በእድሜክ ምክንያት። ያንን ነው ሀብተኛ ያደረገው።
እሺ መንሱሬ ኖ ስትባል ስሜቱ እንዴት ነው? ማለት ኖ መባል አሁን አንዳንድ ጊዜ ኖ ስንባል እልህ ይዘናል። እልህ ደግሞ ፍቅር ውስጥ ይከታል። ለአንተ በዛ ሰዓት ኖ ስትባል ምን አይነት ስሜት ተሰማክ? ስሜቱ እንዴት ነው ኖ መባል? እውነቱን ለመናገር እንደዚህ አይነት ነገር እኔ በራሴ መንሱር ስማርት ሰው ነው ብዬ ነው። ስማርት ሰዎች ብዙ ጊዜ ሪጀክት ከተደረጉ ሌላ ህይወታቸውን ይቀጥላሉ እንጂ ሪጀክት ለምን ተደረጉ ብሎ ቡራ ከረዩ የሚል አይነት ሲያከለከለኝ ምን አደረኩኝ? የቤተሰቧን ስትነግረኝ ለካ ከሳምንት በፊት ሰውየው ጋር ነበርኩ፣ አባቷ ጋር በሆነ ስራ እንዴ እሱ ጋር እኮ መጥቼ እንደዚህ አይደለ እንደ 9ኛ 8ኛ ምናምን ብዬ እንደፈለፍኩኝ በዚህ ላይ የዳዲ ጓደኛ አለች እና ምን ልልሽ ፈልጌ ነው ሪጀክት መደረግ ኖርማል ነው። እኔ እንደዛ ለውስጥ ገብቼ ቡራ ከረዩ ውስጥ አልገባም። በቃ ተወቅተው አሁን ሳገኛት ምናምን ሀይ እንዴት ነሽ ደህና ነሽ ምናምን ነው እንጂ በፍጹም ለምን አልተፈቀርኩም ለምን እምቢ አለችኝ ብዬ እንደገና እንቅልፌን አጥቼ ሌላ ጣጣ ውስጥ ነው ደርሰወይ። ሌላ መንገድም አለ። የሚገርም ነው እንግዲህ ከመንሱሬ ትምህርት ተማሩ። ያው እምቢ ስትባሉ ዴር ኢዝ አናዘር ዌይ ሌላ የተሻለ አለ ማለት ነው። መንሱሬ አሁን ለምሳሌ ዚስ ዴይስ በጣም እያየን ያለነው ነገር አለና ከዛ ጋር አገናኝቼ አንድ ጥያቄ ልጠይቅክ። ማለት አብረክ ተዋደክ በአንተ ህይወት ኤክስፒሪየንስ ነው እሺ የምጠይቅክ። ከራስክ እይታ ከራስክ ፖይንት ኦፍ ቪው ነው የምትመልስልኝ። ገርል ፍሬንድ ትኖርሃለች፣ ፎር ሎንግ ታይም አብራችሁ ነበራችሁ። ከዛ በጣም ብዙ መስዋዕትነት ከፍለሃል፣ ዋጋ ከፍለሃል ምናምን እና ሰምሃው የሆነ ቀን ወይ አንተ ጋር ወይ እሷ ጋር ፍቅር ያልቃል። ፕሮባብሊ እሷ ጋር ፍቅር አለቀባት እንበል፣ አብራት መቀጠል አልቻለችም። ግን በነበራችሁ ሰዓት በጣም ብዙ መልካም ጊዜዎችን የፍቅር ጊዜዎችን አሳልፋችኋል። ኦር ፋይናንሻሊም ሰፖርት አርጋሃታል፣ ብዙ ስፔንድ አድርገህ ይሆናል ምናምን እና የመጨረሻው ቀን ላይ እሷ ጋር ፍቅር አለቀና ሌላ ህይወት መኖር ፈለገች። ገባት እና ከዚህ በላይ መቀጠል አንችልም ጉድላክ ብላክ ብትሄድ እንደ ወንድ ምንድን ነው የምታደርገው? አንተ ጋር ፍቅር አለ፣ በጣም ትፈልጋለህ። የት ገባች? ምን ተፈጠረ? አይ ዶንት ኖ። እኔ እንደውም አራስ ወተክ መሰለኝ እና ጥያቄ ገብተዋል አይደል? አንተ ጋር መውደድ አለ፣ ፍቅር አለ፣ በጣም አብሮ ነገ አለን ብለህ እያሰብካት እዚህ የደረስካት ሴት ነች። አውቶ በሰድን እንደዚህ አይነት ኢሹ ይዛብህ መታ ብዙ ዋጋ የከፈልክ ነው። አብረን ኖር ነው የምፈልገው የምታደርገው ማለት ፍቅር አለ፣ በጣም የምትወዳት ሴት ነች፣ ዋጋ ከፍለካል። እንደ ወንድ የራስህን ፖይንት ኦፍ ቪው ነው የምትነግረኝ። ኩቺ ምን አለ መሰለኝ ቅድምም እንዳልኩሽ ስማርት ሰው ነኝ እኔ። ሁሉም ሰው በተቻለ መጠን ስማርት መሆን አለበት ብዬ ነው የማስበው። አንደኛ ነገር ልንገርሽ፣ የመንሱር ልብ ሲወዱት የሚወድ ሲጠሉት የሚጠላ ነው። በዛ ራሴን አሳምኘዋለሁ። የሆነ ሰው ከወደደኝ ኦፍኮርስ ወድጄው አብሬ ይኖራለሁ። ካልወደደኝ ግን ይሄ ከፎቅ ከስንተኛ ፎቅ ላይ ይፈጠፍጠኝ የነበረው ስሜት በዛ ደቂቃ ውስጥ እንዲወጣ ነው የማደርገው ራሴን እንጂ ሰው ካልተዋደደ ውጪ የውሸት አብሮ መኖር በጣም ከባድ በፍጹም። በተለይ አብሮ መኖር በጣም ይከብዳል፣ ይታወቅበታል።